በትግራይ ህዝብ ላይ ሲፈጽመው እንደነበረው ዘር የማጥፋት ወንጀል በተለያዩ የአማራና የአማራ ክልል ልዩ ዞኖች ላይ አጠናክሮ ቀጥሎበታል። በአማራ ክልል የኦሮሞ ልዩ ዞን ጨፋሮ ቤት ከተማ በንጹሃን ዜጎች ላይ የድሮን ድብደባ በማካሄድ እናቶችና ህፃናትን ጨምሮ የ67 ሰዎች ህይወት ሲያልፍ 20 ሰዎች ደግሞ ቆስለዋል። ብርክቲ ኃይለ አነጋግራቸዋለች። ዊንታ ዘላለም አዘጋጅተዋለች። የፋሽስቱ ቡድን አለቃ አብይ አህመድ በቀቢጸ ተስፋ እርምጃ ልክ በትግራይ ህዝብ ላይ ሲፈጽመው እንደነበረው የዘር ማጥፋት ወንጀል በተለያዩ የአማራና የኦሮሚያ ክልል አካባቢዎችም ቀጥሎበታል። ቅንጣት ለሰው ህይወት ርህራሄ የሌለው ይህ ቡድን በአማራ ክልል በኦሮሚያ ልዩ ዞን ጨፋሮ ቤት ከተማ በንጹሃን ዜጎች ላይ የድሮን ድብደባ አካሂዷል። በዚህም በመስጊድ ውሃ በመቅዳት ላይና በከተማው ሲንቀሳቀሱ በነበሩ በፈጸመው ጥቃት 67 ሰዎች ህይወታቸው ሲያልፍ 20 ሰዎችም ቆስለዋል። የነበረውን አደጋም የጥቃቱ ሰለባ ቤተሰቦች ይገልጹታል። ሁለት ልጆቼ እቤት ነበሩ። አንዱ የ15 ዓመት 9ኛ ክፍል ተማሪ ሲሆን ሌላኛው ደግሞ ሊያገባ የደረሰ ገበሬ ነበር። ከዚያም እቤት ሆኑ አትውጡ እባካችሁ ያልኳቸው ትንሽ ቆይተው መጣን ብለው ወደ መንደሩ ወጡ። ከዚያ ግን ልጆችሽ ወድቀዋል ብለውኝ እየሮጥኩ ሲሄድ ሁለቱም ሰውነታቸው ተበሳስቶ ሞቶ ነው ያገኘኋቸው። መናንቱረ ጓንጋት በነማ ሰካን ወልንዲኩ እቤት ነበርኩኝ። ከዚያም ድብደባው ከደረሰ በኋላ ሶጣ ውሃ እየቀዱ የነበሩ 3 የማቃቸው ሴቶች እዛው ሙተው ነበር። ሌሎችም ነበሯቸው። ከዚያም በጨፋሮ ቤት ከተማ አካባቢ በደረሰው የድሮን ድብደባ ከ50 በላይ ሰዎች ነው የሞቱት። ከነዛ መሃል የ14 ዓመት ልጅም ነበር። ውሃ ለቀዳኔ ቦምባርቼ እዛጋ መጣ። እኔ ጋር ከሞተ ሰው ወደ 60 ምናምን ሆኗል፣ 62 ምናምን ሆኗል። ሰው ብዙ ነው። ትንሾቹ ልጆቹ ብዙ አለ፣ ሴቶቹ አሉ። ድሮን ነው መጥቶ የደበደበን። ጨፋ ከተማ ውስጥ ነው የነበርኩት። ከኔ ጋር ብዙ ሰው ነው የነበረው። እዛው የነበረው ብዙ ሰው ነው ያለቀው። እኔ አጋጣሚ ዳር ላይ ስለነበርኩኝ ነው የተረፍኩት። ወራራ ካና ዋንን ወርገደ እዚህ ጨፋሮ ቤት ከተማ ሐሙስ ማታ ከሌሊቱ 11 ሰዓት አካባቢ ድሮን መጥቶ ነው የደበደበን። 3 ጊዜ ነው አካባቢው የተደበደበው። በዚህም ከ60 በላይ ሰዎች ነው የተደበደቡት። ቤቶችም ተቃጥለዋል፣ ወድመዋል። የጎጥ 4 ሐምዛ መስጊድ የሚባልም ተመቷል። መሐመድ ሸምሱም የጨፋሮ ቤት ከተማ ነዋሪ ሲሆን አርሶ አደር ነው። ቤተሰብ ሊጠይቅ ወደ ጨፋሮ ቤት አካባቢ በአጋጣሚ በመጣበት ጊዜም የፋሽስቱ ተላላኪዎች ይዘው ሸኔ ነህ እያሉ በማያውቀው ጉዳይ ከፍተኛ ጉዳት እንዳደረሱበት ይገልጻል። ዘመዴ ጋር ጀርበር ብቻው ስትሄድ በቃ አንተ ሸኔ ነው ብሎ እነሱ ብልጥግና ናቸው። እነሱ ያላቸው ንገረኝ አለ። እኔ ገበሬ ነኝ አትግደሉኝ ምናምን ብሎ ለመንኩ። ተው ብሎ በቃ ዛሬ አንተ ትሞታለህ አለ። በጥይት መጥቶ ሲወርቅ ጊዜ አሁን በዱላና በድንጋይ አሁን ገመዱ አንገት ታስሮ በቃ ተቆንጥቶ መጥቶ አሁን ሞተ ብሎ ሄደ። እነሱ 5 ሰዓት ተነሱ በመጣኝ እኔ ማታ ነው ያነሳው። የሚያነሳ አጥቼ በቃ ከዛ እኛ ሰው መጥቶ አነሳ። የድሮን ጥቃቱ ሰለባ የሆኑት ንጹሃን የከተማው ነዋሪዎች መሆናቸው የሚናገሩት ነዋሪዎች ይህ እየተፈጸመ ያለው ጥቃት ሆን ተብሎ በአብይ ስርዓት እየተቀነባበረ የሚደረግ ጥቃት ነው ብለዋል። ምንም የማያውቅ ታዳጊ ልጄ ነው። በአካባቢው ምንም አይነት ታጣቂ አልነበረም። እንዳለ የምናውቃቸው የከተማው ነዋሪ ንጹሃን ሰዎች ነው የተገደሉት። ልጆቼ ምንም የሚያውቁት ነገር የላቸውም። ገበሬ ናቸው። ስራቸውን ከመስራት ውጭ ምንም ላይ የሚገኙ አልነበሩም። ሸቅለው ነበር የሚበሉት። እኔ የ13 ዓመት ታዳጊ ነኝ። እዛው በከተማው የነበረው አንድም ታጣቂ አላየሁም። የከተማው ነዋሪ ነው የነበረው። እሱ ነው የተጨፈጨፈው። ኡመተ ሙስሊማ ሬሳ ይህ እየተደረገ ያለው ድብደባ በአካባቢያችን ሙስሊሙን ለማጥፋት ነው እንጂ የሃይማኖት ተቋማት እንዴት ይመታሉ? ለዛ ዓላማ ነው እየፈጸሙት ያለው። ይህ ደግሞ የአብይ ሰራዊት ናቸው እየፈጸሙት ያለው።
መንግስት ነው ተጠያቂው። እሱ የሚልካቸው ነው እየፈጸሙት ያሉት። በተስፋ መቁረጥ ላይ ያለው ፋሽስቱ አብይ አህመድ ህዝብ በተለያዩ አካባቢዎች በረሃብ ታርዞ አስቸኳይ የምግብ እርዳታ እንደማቅረብ በድሮንና በከባድ መሳሪያ መጨፍጨፉ ጸረ ህዝብ ለመሆኑ ማረጋገጫ ተደርጎ ይወሰዳልም ተብሏል። የፋሽስቱ ቡድን ቅጥረኛ ሰራዊት ሲፈረጥጥ በኦሮሚያ ልዩ ዞን ጭረቲ ከተማ አንድ የ80 ዓመት አዛውንትና የ10 ዓመት ህፃን የሚገኙባቸው 6 ሰዎች በጥይት መረሸኑ ነዋሪዎች ገለጹ። ፋሽስቱ ቡድን በጅራ ከተማ በከባድ መሳሪያ ባደረሰው ጉዳትም የ100 ዓመት አዛውንት ቆስለዋል። መኖሪያ ቤት አውድሞ ሰብልን በማቃጠል የጭካኔ ጫፍ ግፍ ፈጽሟል። ብርክቲ ኃይሌ አነጋግራቸዋለች። ሄለን ወልደ ዮሐንስ አዘጋጅተዋለች። በኦሮሚያ ልዩ ዞን ከከሚሴ ከተማ በቅርብ ርቀት የምትገኘው የጭረት ከተማ ፋሽስቱ የአብይ ቅጥረኛ ሰራዊት እግር አውጪኝ ብሎ ሲፈረጥጥ ባርከፈከፈው ጥይት ሳቢያ የ6 ንጹሃን ሰዎች ህይወት ቀጥፏል። የንጹሃን ቤቶችን ማውድሟል። እኚህ የ80 ዓመት አባትም የዚሁ ሰለባ መሆናቸው ልጃቸው አረጋግጧል። እንደዚህ ዞና እንደቂቃ በጣም አዝኛለሁ። እንደዚህ አይነት መንግስት አይቻላቅም። መንግስት አይባልም። ይሄ ሽፍታ ነው እንጂ መንግስት አይመስልኝ። ሌላኛው ህፃን ካሊድ በበራሪው ጥይት ተመቶ ህይወቱ ቢተርፍም አጠገቡ የነበረው የ10 ዓመት ህፃን ወንድሙ ግን ባጭሩ ተቀጭቷል። እድሜ 12 ነው። ተኝቼ ሳለሁ ነው ጥይቱ ወደ ቤት ገብቶ የመታኝ። እግሬን ደነዘዘኝ። በጣም ደነገጥኩ። ከዛ ሰዎች እኔንና ሌላኛው ወዲያውኑ የሞተው ወንድሜን ወደ ሐኪም ቤት ወሰዱን። እኔ ተመለስኩ። ወንድሜ ግን አልተመለሰም። ህይወቱ አልፏል። ሌላኛው እናት ሙና የ4 ልጆች አባት የነበረው የአብራኳ ክፋይ ተነጥቃለች። ነሞ ወርጉሳ ማለት መነሰ ማለት ተቀበል በህም ነገር አፈተን ልጄ ከእርሻው በስተቀር የትም አይገኝም ነበር። ልጄ ነው ያጣሁት። እድሜው 40 ገደማ ነው። የብልጽግና ሰራዊት ልጄን ገደሉብኝ። መጨረሻ ቀለቀይ ቢተበያጆር ይቺ ወጣት ፋኑስን ብትሆን ቤቷ ዘግታ በተቀመጠችበት ነው እግሯ ቆስሎ እንደ ድል ህይወቷ አይተረፈው። እቤቴ ውስጥ ነበርኩ። በቃ ዝም ብለው ነው የተኮሱት። እዛም ተመታሁ። እኔ መንግስት ከተባለው ይህንን አልጠብቅም። የትግራይ ሰራዊት ግን አክሞኛል። እነሱን በጣም ነው የማመሰግነው። እንተናተይ አደጋሺ ዋንን የሩማን ቀበመና ከሰት ካልሺ ወታደር ቢፈንጠር ልጄ የአብይ ወታደር ዝግ ቤቶችም ጭምር በጥይት እየተኮሰ የመታ ሲሄድ ነው የተመታችው። የአብይ ሰራዊትማ ገድሎን ነው ሄደው። አሁን የትግራይ ሰራዊት ከመጣ ወዲህ ሰላም አግኝተናል። ድካሙ እርጅናውም አለ እንጂ ከናንተ ጋር ተቀላቅለን ብንዋጋ ደስ ይለን ነበር። ሐመወጂን ላፍለከኛ መለፊ ግንታና ይራጀሪ ገና ደሙ እንኳን ያልደረቀው የፋጡማ የትዳር አጋርና የ8 ልጆች አባትም እንዲሁ ደም በጠማው የፋሽስቱ ቅጥረኛ ሰራዊት ያርከፈከፈው ጥይት ሰለባ ነው። እና ነገር አገድበሄትማ ጋላሉ መሽየኔትማ ለላሳን ወታደረ ድረ ሮጦ የሚያመልጥ መስሎት ነው በመሃል መንገድ ላይ የተገደለው። የ8 ልጆቼ አባት ነበር። ይሄ የሱ ደም ነው። ሰራዊቱ ሆነ ብሎ በግራና ቀኝ ወደ ህዝብ ጥይቱን እያርከፈከፈ ማለፉም የጭረት ከተማ የሀገር ሽማግሌ በሐዘኔታ ይገልጻሉ። ወደ 6 ሰው ገሎብናል። እየመጡ ወደ ቤት ነው አዙረው የተኮሱ ያለፉት። በግራ በቀኝ የተኮሱ ነው እየመጡ ያለፉት ማለት ነው። ህዝብ ላይ ነው ይሄ ሁሉ ጫፍ የደረሰብን። ህዝብ መሆኑ ያወቀ ነው። የፋሽስቱ አብይ ቡድን ቅጥረኛ ሰራዊት በህዝብ ላይ የፈጸመው ግፍ ማብቂያ የለውም። በጃራ ከተማ አንዲት የ100 ዓመት አዛውንትም አቁስለዋል። ይሄ በዚህ ገብቶ ነው አርማሽ እንደተሰማ በዚህ ነው ወጣው ይስተኝታል። መንገዳለ ማናዳቴ ተንፈናሽ ቤቱ ሰብሮ ነው የገባው። ቤቱ ሰበረ። አሁን ቤቱ ሰበረ። በከባድ መሳሪያና የድሮን ድብደባ ቤት ንብረታቸው የወደመ ሰብላቸው ወደ አመድ የተቀየረው የጃራ ከተማ ነዋሪዎች ምሬታቸውን ለትግራይ ቴሌቪዥን ገልጿል። ከባድ መሳሪያና በአየር ደበደበ። ግፈኛ ነው። መንግስት እንዴት ደሃ ያቃጥላል? ደሃ ላይ እንዴት አየር ዝናብ አየር ያወርዳል? እኛ እድሜያችን እኮ 65 ዓመት በላይ ነኝ። እኔ እንደዚህ ያለ ጨካኝ መንግስት አይቻላቅም። ከፍታ አልቋል። እንስሳ አልቋል። ልጅ አልቋል። አዛውንት አልቋል። ንብረት አልቋል።
እህል ተቃጥሏል። በቃ ያልደረሰ ነገር የለም። ሁሉ ነገር እንደምታዩት ነው። እቃችንም ምንም አልተረፈም። አፈፈራሽ ነው እንዳለ ውጭ ወጥቷል ማለት ነው። ምን ውስጥ ላይ ያለው ንብረት ምንም ነገር የለም። በቃ ሸራ ያነጠፍን ነው ያለ ነው ማለት ነው። እንኳን ሌላ የቤት ዕቃ አንድ የለም። አሁን ገብተሽ ማለት ያለሽ አንድ ነገር የለም። መንግስት እንደሆነ ያደረገንን ይሄን ነው። ልጆች የሚበልትላቸው የሚጠጡትላቸው ምን አለ ቤት አውድሞታል። ይሄን እንደምታዩ እህሌንም ደግሞ እህሌንም እርሻ ጫትም ነበረኝ። ይሄንን ሙድም አድርጎታል። በአጠቃላይ በትግራይ የተጀመረው የጄኖሳይድ ጦርነት ፋሺስቱ የአብይ ቡድን በሁሉም ህዝብ ላይ በመፈጸም ጸረ ህዝብ መሆኑን አረጋግጧል ያሉት የጭረትና ጃራ ነዋሪዎች በዚህም ሁሉም ፋሺስቱን እንዲታገለው ጥሪያቸውን አቅርቧል። ከአባቶቻችን ጀምረን የሰማነው ያልሰማነውን ጉድ ገና አሁን አይተናል። ዘንድሮ አይተናል። ካልቻለ መልቀቅ አለበት እንጂ በአየር ደብድቦ ሰው ማስተዳደር የለም። የሰው ልጅን በአየር ጨፍጭፎ ማስተዳደር የለም። የኒው ጀርሲው ዲሞክራት ሴናተር ሜንዴዝ በትግራይ የተፈጸመው ወንጀል የጄኖሳይድ ወንጀል መሆኑ አስታወቁ። የአሜሪካ ሴኔት ውጭ ግንኙነት ሊቀመንበር ሴናተር ሜንዴዝ በትግራይ የተፈጸመው ወንጀል የዘር ማጥፋት ወንጀል ብለን በስሙ ልንጠራው ይገባል ብለዋል። ወንጀሉ በዳርፉር ከተፈጸመው ወንጀል ጋር ተመሳሳይነት እንዳለውም ገልጸዋል። ኩኖም ቀለሙ ያዘጋጀው ሄለን ወልደ ዮሐንስ አቀርበዋለች። የኒው ጀርሲው